መድረክ አጋፋሪው አብይና አምባሳደሩ አዎ ይህ ከሰበርም በብዙ ይልቃል የጉዳያችንን መጠሪያ አብይ ስንልም ማንጠልጠያውንና የሀገሪቱን ትልቁ መጠሪያ ከፊት ማስቀደም እንዳለብን ዘንግተን አይደለም ነገሩ ትንሽ ስትከተሉን የበለጠ ግልጽ ይሆነላችሁ ይሄዳል ቀኑ ዕለተ ማክሰኞ ህዳር 9 ቀን 2018 ዓመተ ምህረት ነው ከቀኑ 8 ሰዓት ከማሌዥያው ጠቅላይ ሚኒስትር ጉብኝት በፊት ከቡድን 20 አባል ሀገራት የመሪዎች ስብሰባም በፊት የኛው ጠቅላይ ሚኒስትር ከሲንጋፖሩ ጠቅላይ ሚኒስትር ጋር ቁጭ ብለው ወግ ከመያዛቸው ቆይታ ሲያደርጉ ከማየታችን ቀደም ብሎ ነው ብቻም አይደለም እጅግ በጣም ብዙ አመታትን ምርቀን ልንነጉድ ነው መሪ ሆነው በካቢኔዎቻቸውና ባለስልጣኖቻቸው ፊት ጠያቂና ጋባዥ ሆነው ከመቅረባቸው 11 እና 12 አመታትንም ቀድሞ በሰራተኞቻቸው ፊት ጉምቱን አምባሳደር ጠያቂ ሆነው የምናያቸውን ዋና ዳይሬክተሩ አቶ አብይን አስታውሰን ክምችታችንን በርብረን ደግሞም ዛሬ ከ11 አመታት በኋላ ድጋሚ አምባሳደሩን እኛው ጋብዘን የትላንቱን የአቶ አብይና የአምባሳደር ዲና ሙፍቲን ቆይታቸውን እየመዘዝን በዛሬ መነጽር እንድናይ ደግሞም እንድናነጽር በጋበዝናቸው መሰረት ተገናኘን የያኔው ጠያቂ አቶ አብይ በጠያቂነታቸው ብርቱ ጋዜጠኛን በሚያስንቅ መልኩ የማያነሱት የምድራችን ጫፍ የማያነሱት የዓለማችን ክፍል የለም የሲንጋፖሩን መሪ አስቀምጠው የሀገራቸው ልምድ ከሚጠይቁት መሪ በፊት ዓለምን የሚያነሱና የሚጥሉትን አቶ አብይ እንመለከታለን የአፍሪካን የኢኮኖሚ ግብ ከደቡብ አፍሪካ ግብጽና ናይጄሪያ ጋር አያይዘው እየተነተኑ ጥያቄያቸውን ለአምባሳደሩ ይወረውራሉ ወደኛው ቀጠና ይበልጥ ቀረብ ብለውም የኬንያንና የኛኑ የኢኮኖሚ ሁኔታ ይመዛሉ በአካባቢያችን ያለውን የፖለቲካ አለመረጋጋትም ይመዙና በአካባቢያችን ሁነኛ አለቃ መጥፋቱን እንደ አንድ ምክንያት ያነሳሉ ያ እልቅናስ መችና እንዴት ይፈጠራል ሲሉ አጥብቀው ይቆጫሉ ይጠይቃሉ ወደ መካከለኛው ምስራቅም ይሻገራሉ ልክ የዛሬን ጉዳይ አንስተው የሚተነትኑና የሚጠይቁ ይመስል የሱዳንን ጉዳይ እዚሁ ላይ ያክሉበታል ቁጭ ዛሬ ላይ እየተነበዩ ይመስለንና ልንደነግጥ ሁሉ እንችላለን ትንሽ ራቅ እናድርገው ይሉና ደግሞ ወደ አውሮፓ ይሻገራሉ ወደ ኤዥያና አጠቃላይ የአፍሪካ የወቅቱን ሁኔታ ያነሳሉ እንደ አፍሪካ በእኛና በኤዥያ መካከል ክፍተት የማስፋትን የያኔው የዓለም ሙከራዎችም ይጠቅሳሉ አሁንም ትንሽ ይበልጥ ራቅ እንበል ይሉና የፓሲፊኩን የኤዥያና አሜሪካ አጫዋወት ይጠይቃሉ ደግሞም ይጠይቃሉ ደቡብ ኤዥያን ወደ ደቡብ አሜሪካም ሄደው የነ ብራዚልን ጉዳይ ደግሞም መለስ ሲሉና የኛኑ የውጭ ጉዳይና ዲፕሎማሲ ደፈር ብለው ይጠይቃሉ እውነት ተቋማዊ ነውን ሲሉም እንደ ብርቱ ጋዜጠኛ ጠጣሩን ጥያቄ እንደ ጎበዝ ቡጢኛ ይሰነዝራሉ አረ ምኑን ዘርዝሬ ልዝለቀው ብቻ ትላንትን ከዛሬ ጋር የገመደ ቆይታም መቅደምም ነው በመሪው የያኔው አቶ አብይ በጉምቱ አምባሳደርና በጋዜጠኛው መሐመድ መካከል የተደረገውን ሶስታ ቅዳሜ አመሻሽ ላይ በሐሳብ ሜዳችሁ ላይ ጠብቁ ብዙ የምንኮመኩመው በብዙ የምንገረምበትንና እኛም እንደ ታዳሚ ያተረፍንበትን ቆይታ ነው ወደናንተ የምናደርሰው ያው እርሱ የሚታወቁት አንዱ እኔ በጣም እንዳልኩት እርሱን ስመርጥም በምክንያት ዲፕሎማሲ ነው በጣም ከኛ ማራቅ ከህልውናችን ማራቅ ከህይወታችን ማራቅ ግን ዲፕሎማሲ ለእያንዳንዳችን ሙያ ብቻ ሳይሆን ቤትም ጭምር የቀረበ ነው ብያስባለሁ እንደ ሀገር የሀገርን ብሔራዊ ጥቅም ለማስጠበቅ የምንጠቀምበት መሳሪያ ነው በግድቡ ሂደት ላይ ተቃውሞ የነበራቸው ወገኖች መቃወም ኢትዮጵያና ትውልደ ኢትዮጵያን በውጭ ያደረጉት አስተዋጽኦ በጣም ከፍተኛ ኦፊሻሊ ፔሮል ላይ ያልተመዘገቡ ዲፕሎማት የሚል ስም ያልተሰጣቸው
የሌላ ሀገር ኢሚኒቲ የሌላቸው ዲፕሎማቶች ናቸው ነው። ሰው ሽርደም ጠይቀን ፍቃዱ በማክበር ስለመጣች ከልብ እናመሰግናለን። በደስታ ማለት ነው። በወቅቱም አሁን ለደረሱበት ነገር ህልምም የነበራቸው ፖቴንሻልም እንዳላቸው በደንብ አስታውስ ይችላል። ዲፕሎማቶች ብዙ ኒክኔሞች አሉን ብለው ነበር የጀመሩትና ዲፕሎማት ለምሳሌ ውሻ ሲያሳድደው ይላል ቬሪ ጉድ ጥሩ ውሻ ነህ እያለው እያሞገሰው መጨረሻ ዱላ እስኪያገኝ ይላል። ዱላ ካገኘ በኋላ ውሻ ለማምጣት ማለት እሱ አይናፋር ነበር ኢትዮጵያ ዲፕሎማሲ ይባላል። ከቅርብ ጊዜ ወዲህ በአምባሳደርነት ደረጃ የተመደቡት ሰዎች ኦልሞስት ከ90-80% በላይ ፕሮፌሽናል ናቸው። ጨርሰንም የማትለወጠው ግብጽ ሳይ የማይለወጠው የውጭ ጉዳይ ፖሊሲዋና የማይለወጡ የውጭ ጉዳይ ሚኒስትሮቿ የሚል አንድ ርዕስ አለ። አይፒኢ የሚባል ኢንተርናሽናል ፓናል ኦፍ ኤክስፐርትስ ከግብጽ ከኛ ከሱዳንና ከኒውትራል ወገን የተውጣጣ ሁሉ አቋቁመን ያስጠናንበት ሁኔታ ነበር። በዛው ህዳሴ ግድቡ በተመረቀ ማግስት የአረብ ሊግ ሰብስበው ይህንን ሲኮንኑ ነበር። ይሄ የግብጽ የውሃ ፖለቲካ የተኛ ነገር አይደለም። ያንቀላፋ ሊሆን ይችላል፣ ግን ሊተኛ ምስል አይደለም። ሰዎቹም ጉልበታቸውን እንደ እግር ኳስ እያጠራቀሙ እረፍት እየወሰዱ ወደ ጨዋታ የሚመለሱበት ሁኔታ ነው ያለው። እኔ ከሰውየው ለመግባባት ነው። ይሄ ውሃ እኮ የሚመጣው ከሀገራችን ነው። እናንተ እኮ ከአንድ ውሃ ነው የምንጠጣው። በደማችን ውስጥ ያለው አንድ አይነት ውሃ ነው አልኩት። በፍጹም አለ ይሄ ምን ውሃ ይሄ ውሃ አልኩት። ይሄ ውሃ እኮ 90% ከኔ ሀገር ነው የሚመጣው ስለው ወዲዩሜኝ ገረመው። ባይ ዘ ወይ ጀኑን ነው እንደተረዳው ነው እንጂ ውሸቱ ነው። ዘመን ተለውጧል። አሁን ናጂያ ከ11 ዓመት በኋላ ስንገናኝ ብዙ ለውጥ ሀገራት ይለወጣሉ፣ ዲፕሎማሲ ራሱ ይለዋወጣል። በዓለም አቀፍ ግንኙነት ውስጥ አንድ አባባል አለ። ቋሚ ጥቅም እንጂ ቋሚ ወዳጅ የለም፣ ቋሚ ጥቅም እንጂ ቋሚ ጠላትም የለም ይላል። ዓለም አቀፍ ግንኙነትን በዚህ ደረጃ ነው ማየት ያለብን። ይህን ደግሞ በደንብ እያየን ነው። በሁለተኛው ዓለም ጦርነት እርስ በርስ ደም የተቃቡት የአውሮፓ ሀገሮች ዛሬ በአንድ ሳንቲም የሚነግዱ አሉ። ለምሳሌ ጀርመንና እንግሊዝ ማየት ይችላል። በደንብ እንጠቀም። ሪሶርስ አይደለም ችግር፣ እዚህ አካባቢ የሰው ኃይል አይደለም ችግር፣ እዚህ ነው። በአሜሪካን ሀገር ጦርነት የለም፣ አውሮፓ ውስጥም ጦርነት የለም። ናውዴስ አይደል ሰላም ነው። ግን የጦር መሳሪያ ፋብሪካ ኢንዱስትሪዎች አብዛኞቹ ያሉት የት ነው? እዛው እነሱ ጋር ነው፣ አውሮፓና አሜሪካ ነው። ፋብሪካዎቹ ባዙቃ፣ ጥይት፣ ታንክ ያመርታሉ። የት ነው የሚሸጡት? አፍሪካ። ባዙቃውም ታንኩም የሚሸጠው ምኑ ድሮኖቹስ እነሱ አይጠቀሙበት። ድሮኖች ሁሉንም የምንፈልገው ማን ነው? ታዳጊ ሀገሮች አፍሪካ ውስጥ ነው። አዎ ከአፍሪካ ጦርነት ተጠቃሚዎች አይደሉም ወይ? ቀንድ አፍሪካውን ቀንዳሙ እሱ ነው። ከሁሉም አፍሪካ ሀገሮች ትልቅ ትንሽ እንትን ያለበት እንጂኛ ባለመታደል ቀንዱ ነው። ባይ ዘ ዌይ ዲፕሎማሲ በዓለም አቀፍ ደረጃ ተሰሚነት ማግኘት ነው ቢባልም ትልቁ የዲፕሎማሲ መሰረቱ በውስጥ መጠናከር፣ የውስጥ የኢኮኖሚ ጥንካሬ፣ የውስጥ የፖለቲካ ጥንካሬ፣ የውስጥ ወታደራዊ ጥንካሬ፣ የውስጥ አንድነት ያንተን ዲፕሎማቲክ ደረጃ ከፍ ያደርጋል። ፈረንጆች የሚሉት አንድ ኢምፕሬሲቭ እንትን አለ፣ ኖቦዲ ኪክስ ዴድ ዶግ ይላሉ። የሞተን ውሻ የሚረግጥ የለም። ምክንያቱም አይናከስም፣ ጮህም አያስደነግጥም፣ ሞቷል። የሻዕቢያው መንግስት እስካሁን ድረስ የትኛውም ዲፕሎማሲዎችን ውድቅ እያደረገ ነው። ይሄ መንገድ ምን ያህል ያስኬዳል? እኔ እንደ ትውልድ ፕላን ቢ ምንድን ነው? የኢትዮጵያ ደግሞ ባህር በር ማግኘትና ማደግ ማለት የጎረቤት ሀገሮች እድገት ነው። ይሄ የኤርትራንም ጨምራል ማለት ነው። ስለዚህ የኤርትራ ህልውናም የኤርትራ እድገትም የኤርትራ ወደፊትም ከኛ ጋር የተያያዘ ነው። እንደ ሌላው ሁሉ ማንኛውም ጎረቤት ሀገር የእነሱ መጠቀም እኛ መጠቀም ነው። እንግዲህ በዋናነት ፕላን ኤ ላይ ኤግዞስቲቭሊ እንስራ ነው። ፕላን ቢ ከመሄዳችን በፊት ፕላን ኤን ለሁለት ከፍለን ኤ ፓርቲ 1 ኤ ፓርቲ 2 እያልን መሄድ እንችላለን። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር። ቦልድ የሆኑት ነው
ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።